ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እንኳን ለ2018 ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሰን እያልን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 29 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። በአፋብኃና አፋሕድ ጥምረት በቤተ አምሐራ ቀጠናዊ ታሪክ ጀብድ መፈጸሙ ተነገረ። የአማራ ሕዝብ የተደቀነበትን የዘር ማጥፋት ለማስቆም ከለቅሶ ወጥቶ መፋለም ከጀመረ ጀምሮ የማይታመኑ ጀብዶችን ሰርቷል። ፋኖ ከፖለቲካዊ ንቅናቄ ጀምሮ እስከ ነፍጥ ትግል ድረስ እንደ ሕዝብ የምንኮራበትን ታሪካዊ ትግል እያደረገ ነው። ከሰሞኑ ብቻ በጎጃምና በቤተ አምሐራ አገዛዙ አንገቱን እንዲደፋ የተደረገበት ጀብድ ተፈጽሟል። ትናንት ታህሳስ 28 ቀን 2018 ዓ.ም የአፋብኃ ምኒልክ እዝ አሃዶችና ከአፋሕድ በተለያዩ አሃዶች በጥምረት የወረዳ ከተሞችን ጨምሮ የፋሽስቱ አገዛዝ የጦር ተሽከርካሪዎችን፣ በርካታ ተተኳሽ የቡድንና የነፍስ ወከፍ መሳሪያ እንዲሁም በርካታ ዙፋን ጠባቂ ሰራዊቶችን በመማረክ ታላቅ ድል ተጎናጽፈዋል። አፋብኃ ምኒልክ እዝ በሶስት ኮሮች ማለትም ንጉስ ሚካኤል አሊ ኮር፣ ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም የእዙ ልዩ ዘመቻ አሃድ በሆነችው በላጎት ወርዋሪ ሻለቃና ከአፋሕድ የተለያዩ አሃዶች በጥምረት ደቡብና ምዕራብ ወሎ ቤተ አምሐራ ቀጠናዎች ላይ ትናንት ታህሳስ 28 ቀን 2018 ዓመተ ምህረት ማለዳ ጀምሮ በተመሳሳይ ሰዓት በተጀመረው ማጥቃት በርካታ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድሎችን ተጎናጽፏል። በአፋብኃ ምኒልክ እዝ አሃዶችና አፋሕድ የተለያዩ አሃዶች ጥምረት ነጻ የወጡ የቤተ አምሐራ የወረዳና ታዳጊ ከተሞችም ጃማ፣ ከለላና ልጓማ እንዲሁም ደብረ ዘይት ከተሞች በአፋሕድ አሃዶችና አፋብኃ ንጉስ ሚካኤል ኮር ጥምረት በቁጥጥር ስር ሲገቡ ለገሂዳ ገነቴና ሳይንት ደንሳ ከተማ በንጉስ ሚካኤል ኮር እንዲሁም ተንታ አጅባርን ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም ልዩ ዘመቻ በላጎ ሻለቃ በቁጥጥር ስር አውለውታል። በዚህም የምኒልክ እዝ አሃዶች በጥምረት ባደረጉት ከባድ ማጥቃት የወረዳ ከተሞችን ጨምሮ በርካታ የፋሽስቱ አገዛዝ ሰራዊት ተሽከርካሪዎች ከተተኳሽ ጋር እና የቡድንና የነፍስ ወከፍ መሳሪያዎች ተማርከዋል። በተጋድሎ የተገኙ በልጅ ኢያሱ ኮር በ24ኛ ክፍለ ጦር የተገኙ ድሎች 1 ብሬን፣ 30 ክላሽ፣ 1000 የብሬን ተተኳሽ፣ 1500 የክላሽ ተተኳሽ፣ 10 ምርኮኛ። በ23ኛ ክፍለ ጦር የተገኙ ድሎች ደግሞ 1 ብሬን፣ 1 ስናይፐር፣ 1 ኦራል ወታደራዊ ቁሳቁስ የጫነ፣ 1 ሳኮኒ ስንቅ የጫነ፣ 40 ክላሽ፣ 2000 የክላሽ ተተኳሽ፣ 1500 የብሬን ተተኳሽ፣ 25 ምርኮኛ ተገኝቷል። 100 አለቃ ማዕረግተኛን ጨምሮ በላጎት ወርዋሪ ሻለቃ ከልጅ ኢያሱ ኮር ክፍለ ጦሮች ጋር በጥምረት በመሰለፍ ድሎቹን ሰርታለች። በደጋው መብረቅ ኮር 2 ብሬን፣ 75 ክላሽ፣ 1 ኦራል ተተኳሽ የእጅ ቦምብን ጨምሮ 51 መከላከያ፣ 35 ሚሊሻ፣ 20 ፖሊስ በአጠቃላይ 106 ምርኮኛ ተገኝቷል ነው ያለው ምኒልክ እዝ። የበንዴ እንዳለ ከምኒልክ እዝ የድርጅት ጽህፈት ቤት ኃላፊ አርበኛ ደስታው መለሰ የእንኳን አደረሳችሁ መልእክት ተላልፏል። አርበኛው ለትግል ጓዶቹና ለአማራ ፋኖ በሙሉ፣ ለተገፋውና ኩሩ የአማራ ህዝብ በሙሉ፣ ለክርስትና እምነት ተከታይ ኢትዮጵያውያን በሙሉ ለልደት በዓል የእንኳን አደረሳችሁ መልእክት ያስተላለፈ ሲሆን ዛሬ በዓሉን የምናከብረው በሞቀ ቤትና በደመቀ ግብዣ ሳይሆን በበረሃው ቁርና በተራራው አድካሚ ጉዞ ውስጥ ሆኖ ሊሆን ይችላል። ነገር ግን ልባችን በድል ተስፋ የተሞላ ነው። ጌታችን በበረት ተወልዶ ዓለምን እንዳዳነ የእኛም የዛሬው መከራ የህዝባችን ነጻነት እንደሚወልድ ጥርጥር የለኝም። የጥንት አባቶቻችን የላሊበላን ድንቅ ጥበብ በአንድ ቋጥኝ ፍልፍል ድንጋይ እንደቀረጹት ሁሉ እኛም ዛሬ አዲስ ታሪክና ነጻነት በደማችን እየቀረጽን ነው። አምላክ ክንዳችንን እያበረታ የጀመርነውን የድል ጉዞ በድል እንድናጠናቀቅ ምኞቴ ነው ሲል የገለጸው አርበኛው ውድና የተከበርክ ህዝቤ ሆይ በገዛ ሀገርህ ባይተዋር የተደረክ የተሳደድክና የተገደልክ ብትሆንም ዛሬም እንደ ላሊበላ ቋጥኝ ፍልፍል ድንጋይ ውስጥ ጸንተህ ላቆምከው ኩሩ ህዝባችን እንኳን አደረሰ። እኛ ዛሬ ከቤታችን ወጥተን በረሃ ለበረሃ የምንዞረው የእናንተን የቤት ሰላም ለመመለስ የእናንተን ክብር ለማስጠበቅ ነው። ይህ የገና በዓል የመከራህ ማብቂያና የድልህ መጀመሪያ ይሁንልህ። የቤዛ ኩሉ ዜማ በቅዱስ ላሊበላ መናገሻ በሮሃ ምድር ሲሰማ የአንተም የነጻነት ዜማ በቅርቡ እንደሚሰማ አምናለሁ። ተስፋ አትቁረጥ፣ እኛ ልጆችህ እስከ መጨረሻው የደም ጠብታ ድረስ አብረንህ ነን። በተለያዩ የሀገራችን ክፍሎች የምትኖሩ ኢትዮጵያውያን ወገኖቻችን እንኳን ለሰላሙ ንጉሥ ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳቸው። የፋኖ ትግል የጭቆና ቀንበርን ሰብሮ እውነተኛ ፍትህንና እኩልነትን ለማስፈን እንጂ ለአንድ ወገን ብቻ አይደለም። ሀገራችን ኢትዮጵያ ከገባችበት የደም አዙሪት ወጥታ የሰው ልጅ ህይወት ክብር የሚሰጥባትና ሰላም የሚሰፍንባት ሀገር እንድትሆን ምኞታችን ነው። የገና በዓል የፍቅርና የእርቅ በዓል እንደመሆኑም በጥላቻ የፈረሱ ድልድዮችን በእውነትና በፍትህ የሚገነቡበት ይሁንልን ብሏል አርበኛው። ሲያጠቃልልም በዓለም ዙሪያ የምትኖሩ የቁርጥ ቀን ልጆች እንኳን አደረሳችሁ። እናንተ በብርድና በፀሐይ አደባባይ ወጥታችሁ ለህዝባችን ድምጽ ስትሆኑም ለእኛ እዚህ በሜዳው ጉልበት ይሆነናል።
የላሊበላን ጥበብ ለዓለም ያስተዋወቁት አባቶቻችን ዛሬ ደግሞ የህዝባችንን ጥያቄ ለዓለም እንድታስተጋቡ አደራ ሰጥተናችኋል። በዚህ ታላቅ በዓል ደጀንነታችሁን እንዲቀጥልና ለነጻነት የምናደርገው ጉዞ በእናንተ ትብብር እንዲፋጠን ጥሪያችንን እናቀርባለን ነው ያለው አርበኛው ደስታው መለሰ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ጽሕፈት ቤት ኃላፊ። ይህ በእንዲህ እንዳለ መቶ አለቃ አበበ ሰው መሆን የአፋብኃ ቴዎድሮስ እዝ ዘመቻ መምሪያ ኃላፊ የእንኳን አደረሳችሁ መልእክት አስተላልፏል። መቶ አለቃ አበበ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳሳየን ምሳሌ ለህዝባችሁንና ለወገናችሁ ያላችሁን ፍቅር ገዷችሁ በዱር በገደሉ የአማራን ህልውና ለማረጋገጥና የሰው ልጆች መብት ሁሉም ይከበር ዘንድ ጠላትን እየተፋለማችሁ ላላችሁ የአማራ ፋኖ ሰራዊትና አመራሮች እንዲሁም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ብሏል መቶ አለቃ አበበ ሰው መሆን የአፋብኃ ቴዎድሮስ እዝ ዘመቻ መምሪያ ኃላፊ። አሳዛኙ የአዲስ አበባ ዝቅተኛ ነዋሪዎች የበዓል ውሎ በተመለከተ መረጃ ደርሶናል። መብራት አልነበረም። በተንቀሳቃሽ ስልክ መብራት ወደ ቤቷ እየመራችን እንድንገባ ጋበዛችንም። ሁሉን አቀፍ የሆነች አንድ ክፍል ቤቷ ውስጥ ሰፊ ቦታ የያዘውን አልጋ ነው፣ የልብስ ሳጥን፣ የምግብ ማብሰያ፣ የተወሰኑ ቁሳቁሶች፣ እድሜ የጠገበ መሆኑ የሚያስታውቅ ተካፋች፣ አጠር ያለ መደርደሪያና ከላዩ ባለው የግድግዳ ማዕዘን ቁልቁል የሚወርዱ ጭስ፣ ንጣቱን ሊጋርድ የሚታገለው መጋረጃ የተሸፈኑ የቅዱሳን ስዕላት ይገኛሉ። ወይዘሮ ውዴት ሁሉ ፈገግታዋ የቤቱን በጨለማ ዋጥ ያስረሳል። ሽበት የወረረው ጸጉር ካደረገችው ሻሽ አፈትልኮ ይታያል። የበዓል ዝግጅት እንዴት ነው ስትል ኢትዮጵያ ኢንሳይደር ጠየቀችም። የውዴ መልስ አጭር ነበር። በዓል ማክበር ትቻለው። ከመኖሪያዋ በቅርብ ርቀት የሚገኘው ከየረር በር ወደ ጎሮ በሚወስደው መንገድ የነበረው የጉሊት ስፍራ ፈርሶ ከመነሳቱ በፊት በዚያ ብዙ ደንበኛ ካላቸው ነጋዴዎች መካከል ነበረች። ጎመንን ጨምሮ የተለያዩ አትክልቶችን ለገበያ ታቀርባለች። በዚያን ወቅት በዓል ሲደርስ እንዲህ እንዳሁኑ ሀሳብ አይሆንባትም ነበር። ቤትም ጥሩ አድርገን ነበር የምናሳልፈው። ቤቴን አሟልቼ ከጎረቤቶቼም ጋር እጠራራለሁ። አሁን ግን ጉሊቱ ከፈረሰ በኋላ እንኳን ለበዓል ለጉሮሮ የለኝም። ጉሊቱ ከፈረሰ በኋላ እኔም በሽተኛ ሆንኩ፣ ደም ግፊት መጣ፣ መድኃኒት መጠቀም ጀመርኩ አለች። ከዚያም ወዲህ ከእጅ ወደ አፍ የሆነ ኑሯ በዓልን በተለመደው መንገድ እንድታከብር እድል አልሰጣትም። አንድ የ17 ዓመት ልጅ እናት የሆነችው ውዴ አሁንም በጉሊት ንግድ ውስጥ ናት። በመኖሪያ ቤቷ አቅራቢያ ሰፈር ውስጥ በመደብ ጎመን እና ድንች በመሸጥ ስራ ላይ ተሰማርታለች። ሆኖም ወትሮንም የኑሯን ቀዳዳ ሸፍኖ ለበዓል ይተርፋት እንዳልነበር አሁን ግን በዓልን ማሰብ ቅንጦት ሆኖባታል። ምንም ጥራ ግራ ሰርታ ገቢ ብታመጣም ከቤት ኪራይና ከዕለት ቀለብ የሚያልፍ አልሆነም። የኑሮ ውድነትና ጫና በደንብ ተሰምቶኛል። እንደ ድሮ ለበዓል አላደርግም። ያንን የማዘጋጀት አቅም የለኝም። የቤት ኪራይ ያለብኝ፣ ከስራዬ የማገኘው ገቢም እንደ ድሮ አይደለም በማለት የኑሮ ጫናና በበዓል አብረው የሚሄዱ ጉዳዮች እንዳልሆኑ ትናገራለች። ምስጋና ለጎረቤቶቿ ይግባና የበዓል ደስታን የሚያጓራት ጎረቤቶች እንዳሏት ትጠቅሳለች። በዓል ሲሆን ጎረቤቶቼ ይጠሩኛል፣ ከእነርሱ ጋር አከብራለሁ እንጂ እኔ የማዘጋጀው ነገር የለም ስትል በአዲስ አበባ ያለውን የኑሮ ውድነት ጫና እንደ እርሷ ባሉ አቅመ ደካማ ነዋሪዎች ላይ ያደረሰውን ተጽዕኖ ታስረዳለች። በአዲስ አበባ ከተማ የበርካታ ሸቀጣሸቀጦችና የበዓል ምግብ ግብዓት የሆኑ ምርቶች ዋጋ መጨመር ብዙ ቤተሰቦች በዓሉን እንዲሁ ቀላል አድርገው እንዲያሳልፉ አስገድዷቸዋል። እንዲህ ያለው የዋጋ መጨመር የበዓሉን መንፈሳዊ እሴት ባይቀንሰውም የተለመደውን ባህል ቀመስ አከባበር መቀየሩን ግን መታዘብ ይቻላል። በበዓል ወቅት በመንግስታዊና በግል ተቋማት ከሚደረጉ የማዕድ ማጋራት የሚቋደሱ ዜጎች ጥቂት አይደሉም። የብልጽግናው መንግስት ህዝብ እያፈናቀለና መድረሻ እያሳጣ ድሆችን አለ እያለ የስራ ዕድል እንዳይኖር በማድረግ በአንጻሩ ግን የእሱን እጅ ብቻ እንዲጠብቁ ብዙዎችን እያደረገ ይገኛል። የተባበሩት መንግስታት ድርጅት ተመድ በኢትዮጵያ የተከሰተው ከፍተኛ የፋይናንስ እጥረትና በሱዳን ያገረሸው ግጭት በንጹሐን ዜጎች ላይ ከባድ አደጋ መደቀኑን አስታወቀ። ድርጅቱ ጃንዋሪ 5 ቀን 2026 በሰጠው መግለጫ በተለያዩ የዓለም ክፍሎች ያሉ ቀውሶች እየተባባሱ መምጣታቸውን ጠቅሶ በተለይ በአፍሪካ ቀንድ ያለውን ሁኔታ አሳሳቢ ብሎታል። ተመድ በመግለጫው የኢትዮጵያ ስደተኞችና ተመላሾች አገልግሎት፣ የተመድ የስደተኞች ከፍተኛ ኮሚሽነርና የዓለም የምግብ ፕሮግራም ዲሴምበር 19 ቀን በጋራ ያወጡ ማስጠንቀቂያ በማስተጋባት በኢትዮጵያ ለሚገኙ ስደተኞች የሚደረገው ድጋፍ አደጋ ላይ መውደቁን አጽንኦት ሰጥቷል። ኤጀንሲዎቹ እንዳስታወቁት አስቸኳይ ዓለም አቀፍ ድጋፍ ካልተገኘ በስተቀር ከ1.1 ሚሊዮን በላይ ለሚሆኑ ስደተኞች የሚቀርበው የምግብ የውሃና የሕክምና አቅርቦት በጥቂት ሳምንታት ውስጥ ሊቋረጥ ይችላል። በተለይም በጋምቤላ ክልል በተፈጠረው የጸጥታ ችግርና ግጭት ምክንያት ወደ በርካታ የስደተኛ መጠለያ ጣቢያዎች የሚወሰዱ መንገዶች በመዝጋታቸው በሺዎች የሚቆጠሩ ስደተኞች የምግብና የውሃ አቅርቦት ማግኘት አለመቻላቸው ተገልጿል።
ከኢትዮጵያ ባሻገር በሱዳን በተለይም በዳርፉርና በኮርዶፋን ግዛቶች በንጹሃን ላይ የሚደርሰው ጉዳት እየጨመረ መምጣቱን ተመድ ሪፖርት አድርጓል። የተመድ ዋና ቃል አቀባይ ስቴፋን ዱጀሬክ እንደገለጹት ጃንዋሪ 3 በሰሜን ዳርፉር በሚገኙት አልዙርቅ እና ጉራይድ በተባሉ መንደሮች በተፈጸመ የድሮን ወይም የሰው አልባ አውሮፕላን ጥቃት የንጹሃን ሕይወት አልፏል። ጥቃቱ የገበያ ቦታዎችንና የሕክምና ተቋማትን ኢላማ ማድረጉም ሁኔታውን ይበልጥ አሳዛኝ አድርጎታል። በውጭ ዜናችን የእስራኤል የውጭ ጉዳይ ሚኒስትር ዛሬ ጠዋት ሶማሌላንድ ገቡ። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሯ ጌዲዮን ሰዓር ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ዛሬ ጠዋት የሶማሌላንድ መዲና ሀርጌሳ መግባታቸው ተገለጸ። የሶማሌላንድ ዲፕሎማሲያዊ ምንጮቻችንን ዋቢ አድርጎ እንደዘገበው ጌዲዮን በቆይታቸው ከሶማሌላንድ ፕሬዝዳንት አብድርሃማን መሐመድ አብዱላሂ ጋር ይገናኛሉ ተብሎ ይጠበቃል። ሁለቱ ወገኖች በፕሬዝዳንቱ ቤተ መንግስት በጋራ መግለጫ እንደሚሰጡ ምንጮች አክለዋል። የዲፕሎማሲ ምንጩ እንደገለጸው ጉብኝቱ በእስራኤልና በሶማሌላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው። የእስራኤል የውጭ ጉዳይ ሚኒስትር እስካሁን ስለ ጉብኝቱ የሰጠው መግለጫ የለም። ይህ ጉብኝት እስራኤል ለሶማሌላንድ የነጻ ሀገርነት እውቅና ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያ ሲሆንም ይህም በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ጥረት መሆኑን ያመለክታል። ስለሚደረጉት ውይይቶች ዝርዝር ሁኔታም ሆነ ሊደረጉ ስለሚችሉ ስምምነቶች የተረጋገጠ መረጃ እስካሁን አለማውጣቱን ዘገባው አመልክቷል። በተያያዘ ዜና የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና በሚመለከት ትናንት ታህሳስ 28 ቀን 2018 ዓ.ም ውይይት እንደሚደረግ ተገልጾ ነበር። በሌላ ዜና ፕሬዝዳንት ኒኮላስ ማዱሮን ከስልጣን ያስወገደው ወታደራዊ ዘመቻ እንዲካሄድ ትዕዛዝ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ እስከ 50 ሚሊዮን በርሜል የሚደርስ ነዳጅ ለአሜሪካ ታስረክባለች አሉ። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ነዳጁ በገበያ ዋጋ እንደሚሸጥና ከሽያጩ የሚገኘውንም ገንዘብ ራሳቸው እንደሚቆጣጠሩ ተናግረዋል። ከነዳጁ የሚገኘው ገቢ ለቬንዙዌላና ለአሜሪካ ህዝብ ጥቅም እንደሚውልም አክለዋል። ትራምፕ ይህንን ያሉት አንድ ዓመት ከመንፈቅ በሚሆን ጊዜ ውስጥ የአሜሪካ የነዳጅ ኢንዱስትሪ ቬንዙዌላ ውስጥ ስራ እንደሚጀምር ከገለጹ በኋላ ነው። አሜሪካ ኩባንያዎች በቬንዙዌላ በሚኖራቸው እንቅስቃሴ ወደ አገሪቱ ከፍተኛ የኢንቨስትመንት ፍሰት ያገኛሉ ብለዋል። ቢቢሲ ያነጋገራቸው ተንታኞች የቬንዙዌላ ነዳጅ ምርት ከዚህ ቀደም ወደ ነበረው ለመመለስ በ10 ቢሊዮን የሚቆጠር ዶላርና ምናልባትም 10 ዓመታትን ሊወስድ እንደሚችል አስረድተዋል። ትራምፕ ማክሰኞ ዕለት በትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባጋሩት ልጥፍ የቬንዙዌላ የሽግግር ባለስልጣን ከ30 እስከ 50 ሚሊዮን በርሜል የሚደርስ ጥራት ያለውና ማዕቀብ የተጣለበት ነዳጅ ለአሜሪካ እንደሚያስረክቡ ሳበስር ደስታ ይሰማኛል ብለዋል። ይህ ነዳጅ በገበያ ዋጋ ይሸጣል። እኔ እንደ አሜሪካ ፕሬዝዳንትነቴ ገንዘቡን ለቬንዙዌላና ለአሜሪካ ህዝቦች ጥቅም መዋሉን ለማረጋገጥ እቆጣጠራለሁ ሲሉ ጽፈዋል። ትራምፕ ይህንን ያስታወቁት የቬንዙዌላ ምክትል ፕሬዝዳንት የነበሩት ዴልሲ ሮድሪጌዝ የሀገሪቱ ጊዜያዊ ፕሬዝዳንት ሆነው ቃለ መሃላ ከፈጸሙ ከአንድ ቀን በኋላ ነው። በሌሊት በዋሽንግተን የጸጥታ ኃይሎች ከሀገራቸው ተይዘው የተወሰዱት ኒኮላ ማዱሮ በአንጻሩ የተመሰረተባቸውን የእጽ ዝውውርና የጦር መሳሪያ ወንጀል ክስ የተነሳ ሰኞ ዕለት ፍርድ ቤት ቀርበዋል። ሰኞ ዕለት የአሜሪካው ፕሬዝዳንት ለኤንቢሲ ኒውስ ጋር በነበራቸው ቆይታ ነዳጅ አምራች የሆነችው ቬንዙዌላ መኖሯ ጥሩ ነው፣ ምክንያቱም የነዳጅ ዋጋ እንዲቀንስ ያደርጋል ብለዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘገባ እንደሚያመለክተው የዋነኞቹን የአሜሪካ የነዳጅ ኩባንያዎች ተወካዮች በዚህ ሳምንት ከትራምፕ አስተዳደር ጋር የመገናኘት እቅድ ይዘዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።